ጋይስ ስጦታ አለኝ እያሉኝ ነው። ምን አይነት ስጦታ ነው? እስኪ ያሳይ። ውይ ሲያምር የማርያም ነው። የኔ አባት ቴንክ ዩ ሶ ማች በእናትህ ቴንክ ዩ። ስጦታ እየተሰጠው ነው ጋይስ። ሉረድ በእናትህ ዋው ተመልከቱት ጋይስ እስኪ። በጣም ነው የሚያምረው። በጣም ነው የሚያምር። የማርያም ስጦታ ሰጡኝ። ማርያም በጣም ነው የምወዳት። ሁሌ ማርያምን ብዬ ነው የምልለው ሁሌ። አመሰግናለሁ። ይሄ ነው የምትሰራው አንተ? ስራ ይሄ ነው። የት ነው የምትሰራው? ስራችሁ የት ነው? አስተዋውቅ፣ አድራሻ ተናገር። በጣም ነው የሚያምረው። አድራሻ ማን ነው የሚነግረኝ? አንተ ትደውላለህ ዝም ብለህ እየቀረጽ። አድራሻ ታውቃላችሁ? በጣም ነው የማርያም ማን ይሰራው? ወንድሜ ና። በጣም ጀግና ነው። ቴንክ ዩ። በጣም ነው የምወዳት ማርያም። ቴንክ ዩ። እንደተወለድኩ ነው ዛሬ አይደለም የተወለድኩት ግን ወልደኛል። እሺ የት ነው ስራ? አስታው ንገራቸው። ስራ ተናገር። ሰግደህ ተናገር። አድራሻ 0976 44 እዩት። ውስጡን ጋይስ ስዕል አይደለም ባይዘው ታውቃለህ? አዎ በእውነት በራሳቸው ጥበብ ነው የሰሩት። ሰፖርት አድርጓቸው ልጆችን ሰፖርት አድርጓቸው። ለኔ ነው ግን እና ሙዘና ሐሳባቸው ከመቀየራቸው አስገባው ታዲያ። ቴንክ ዩ። እሺ አመሰግናለሁ። እሺ ያባል እጂ ይባረክ። ጋይስ እነዚህ ሰዎች ምን እንዳደረጉኝ ታውቃላችሁ? እንደ ጊፍት ጥቅልል አድርገው መጥተው ያለችን ባይዘው ያቺ ያስገባናት እንደ ጊፍት ጥቅልል አድርገው መጥተው ማለት ነው ያወጣነው ወጪ 4800 ብር ነውና ብሩን ስጠን። እንደ ጊፍት አይደል ስጦታ አይደል እንዴ? ቢዝነሳቸው መስሎኝ እኔ ደግሞ ስልካቸው አስተዋውቃለሁ። ስልክ ቁጥራቸው ይህ ነው ብዬ ከዛ ጊፍት አይደለም ያወጣነው 4800 ብር ነው። እሱን ብትሰጠን ደስ ይለናል። ቢዝነሳቸው የበለጠ ይህ ማስታወቂያ ለራሱ በጣም ብዙ ብር ነው ማስከፍለው። ይኸው ደስ ብሎኝ መነጻ ሰርቼላቸዋለሁ። በጣም ያግዛቸዋል። እሺ 500 ልክላቸዋለሁ አልኳቸው ከነ ቪዲዮ ማለት ነው። ኧረ 500 ማይሆንም 4000 ምናምን እኮ ነው ያወጣነው ምናምን። ከዛ መውሰድ ከፈለጋችሁ መውሰድ ትችላላችሁ ምናምን አልኩት። አልወሰደውም ተመልሶ። ከዛ መጨረሻ ላይ ምን እንዳለ ታውቃላችሁ? ለካስ ሚመሮቹም ትክክል ናቸው። ጊፍት ነው የሚመር ምናምን ጊፍት በጣም ነው የገረመኝ። ይሄ ማስካም ነው ማለት ነው። እኔ ያላሰብኩበት መተ በጊፍት ጠቅል ለመተ ከዛ ብር ስጠይቀኝ አይደለም እንትን ቦሌ እንትን